بسم الله الرحمن الرحيم والصلاة والسلام على رسول الله صلى الله عليه وسلم أما بعد أيها المؤمنون السلام عليكم ورحمة الله تعالى وبركاته ይሄ ተከታታይ የመርከዝ እስማኤል ተከታታይ የተጁድ ትምህርት እና የቂያ ትምህርት የሚለቀቅበት ቻናላችን ነው ማለት ነው። በዚህ ደርስ እንግዲህ በባለፈው ደርሳችን የቃይደት ኑራንያ የክፍል አንድ ትምህርትን ተመልክተናል። ዛሬ የክፍል ሁለትን ትምህርት አደርሱል አወልን እንጀምራለን ብለን አሳልፈናል ማለት ነው። አደርሱል አወል ከመግባታችን በፊት ሸሁ ምን ብለዋል? ቢስሚላሂ ራህማን ራሂም ብለው አስቀምጠዋል። ቢስሚላህ ስንል እንግዲህ ዝጋ ለምንድን ነው እዚህ ያስቀምጡ ከተባለ ኢክቲዳን ቢኪታቢላህ ወሱነቲ ረሱሉላህ ሰለላሁ ዐለይሂ ወሰለም ነው። የአላህ ሱብሓነሁ ወተዓላን ኪታብ ለመከተል ሲባልና የረሱል ሰለላሁ ዐለይሂ ወሰለምን ሐዲሳቸው ለመከተል የአላህ ሱብሓነሁ ወተዓላ ኪታብ ቁርአኑ ከ114 ሱራ 113ቱ በቢስሚላሂ ራህማን ራሂም ነው የተጀመረው ከሱረቱ ተውባ በስተቀር ማለት ነው። እንደዚሁም ቢስሚላሂ ራህማን ራሂም ብለው ነብዩ ሰለላሁ ዐለይሂ ወሰለም መልእክት ሲልኩ ቢስሚላሂ ራህማን ራሂም ብለው ነበረ የሚልኩት የሚጀምሩት ማለት ነው። እና ቢስሚላህ እንግዲህ እዚህ ጋር ሐርፈል ባዋ ሐርፈል ጀር ናት ማለት ነው። እዚህ ጋር ለኢስቲዓና ወይም በረካ ሊል በረካ ነው የመጣችው። በረካን ፈልጌ መታገዝም በአንተ ፈልጌ ቢስሚ ስንል እንግዲህ በአላህ ስሞች ቢስሚላሂ በአላህ ስሞች አላህ ስም ሳይሆን ስሞች የሚባለው በጣም ብዙ ስሞች ናቸው አሉት። አላህ በቁርአኑ የገለጻቸው በነብዩ ሰለላሁ ዐለይሂ ወሰለም አንደበት የተነገረን በሐዲስ ማለት ነው። እንደዚሁም አላህ በሩቅ እውቀቱ ያስቀመጣቸው ስሞቹ በጣም ብዙ ስሞች ናቸው። 99 ብቻ አይደሉም። ያላህ ስሞች በቁጥር አይገደቡም ማለት ነው። በቁጥር 99ን ሐፍዞ በእነሱ በ99 ስሞቹ የተግባር ላይ የተገበረ የሰራ የሆነ ሰው ጀነት ይገባል ነው እንጂ 99 ብቻ ናቸው ያለ ስሞች አይደለም። 99 በላይ በጣም ብዙ ስሞች አሉት ማለት ነው። በቁጥር አይገድቡም ማለት ነው። እና አላህ ሱብሓነሁ ወተዓላ በስሞቹ ታግዘን ይህን ኪታብ እንጀምራለን። በረካውን አጅሩን የውመል ቂያማ ፈልገን ማለት ነው እንዲከፍለን ማለት ነው። እንደዚሁም በረካውን አጅሩን እንዲሰጠን እንዲገራለን እንዳይከብድብን ሊያገራለን የሚችለው እንዳይከብድብን የሚያደርገን ይሄ ዝላይ መጽናቱን የሚሰጠን ማለት ነው። ማነው? አላህ ሱብሓነሁ ወተዓላ ብቻ ስለሆነ ከአላህ ሱብሓነሁ ወተዓላ ውጭ ያሉ ነገራቶች ይሄንን ኪታብ ሊያግዙን ስለማይችሉ እንደዚሁም በረካ አጅር ሊሰጡን ስለማይችሉ የምንታገዘው መቼም ቢሆን በማንኛውም ኢባዳ ሁኔታ በአላህ ሱብሓነሁ ወተዓላ ብቻ ስለሆነ ማለት ነው። ቢስሚላህ እንግዲህ ስንል በአላህ ስሞች ታግዤ ቂራአቴን እጀምራለሁ ነው። በረካውን ፈልጌ ማለት ነው። አርራህማን ማለት ረህመተን ዋሲዓ ነው። ለሙእሚኑም ለካፊሩም ለእንስሳቱም ለሙእሚኑም ለካፊሩም ለሙጅሪሙም ለሙናፊቁም ለእንስሳቱም ለሁሉም የሚያዝነው እዝነቱ የዝነት የሰፊ እዝነት ባለቤት በሆነው አላህ ሱብሓነሁ ወተዓላ ታግዤ ቂራአቴን እጀምራለሁ ማለት ነው። አርራሂም ማለት ደግሞ ረህመተን ዋሲላ ነው። ያዘነውን እዝነቱን ለባሮቹ አድራሽ ማለት ነው። እንደዚሁም ለሙእሚኖች ብቻ በጀነት የሚያዝንላቸው እዝነቱን ተብሎ ተፈስሯል ማለት ነው። በቢስሚላህ ራህማን ራሂም እንግዲህ ታግዘን እገዛችን በረካውን ፈልገን እንዳይከብድብን እንዲቀልልን እንዲሐፍዘው እንዲናቀራው ቀርተን እንዳይከብድብን ቀርተን እንዲናቀራው አላህ ታግዘን ቂራአታችንን እንጀምራለን ማለት ነው። አደርሱል አወል ይላል። አደርሱል አወል የመጀመሪያው አደርስ ማለት ትምህርት ማለት አወል የመጀመሪያው አደርሱል አወል የመጀመሪያው ትምህርት ሁሩፍ ፊደላቶች ናቸው። ሁሩፍ ማለት ፊደላቶች ናቸው። ሂጃ የአረበኛ ፊደላቶች አልሙፍረዳት ንጥል የሆኑ ወይም ብቻ ለብቻ የተቀመጡ ለብቻ ለብቻ ሳይያያዙ ተለቃር ጋር ሳይደራረቡ ብቻ ለብቻ የምንማራቸው ይሆናል ማለት ነው። እዚህ ደርስ እንግዲህ ከመጀመራችንና ከመግባታችን በፊት ማወቅ ያለብን አንዳንድ ነገራቶች ይኖራሉ ማለት ነው። ሻው እንግዲህ እንደሚታወቀው እያሳደጉ ነው የሚሄዱት። ከቅደም ተከተሉ ከትንሽ ተጀምረው ከወደ ትልቅ ነው የሚሄዱት ብለን አሳልፈናል። እንደዚሁም ፊደላቶች ቅርጽ ማወቅ ያስፈልጋል። የአሊፍ ቅርጿ እንዴት ያለ ነው? ባና ታ ልዩነታቸው ምንድን ነው? የጂምና የሃ ልዩነታቸው ምንድን ነው? የዳልና የዛል የሮ አጻጻፋቸውን ቅርጻቸውን ማወቅ ያስፈልጋል ማለት ነው። ቅርጻቸውን ማወቅ ግዴታ ይሆናል። አጻጻፋቸውን ማወቅ ግዴታ ይሆናል ማለት ነው። ቁርአን ቀርተን የማናውቁ ሰዎች ወይም ህፃን ልጅ በምናስቀራ ጊዜ እያንዳንዱ ፊደል እየጻፍን ብቻ ለብቻ መጠየቅ አለብን። ከታች ከያ ጀምረን ወደ አሊፍ እንዲያነቡት ማድረግ ይኖርብናል ማለት ነው። ፊደላቸውን ቅርጻቸውን ማወቅ አለብን። ሌላኛው ስማቸውን ማወቅ ያስፈልጋል። ስማቸው የሚባለው እንግዲህ እዚህ ጋ ይሄ በቀይ የተጻፈው እንደምትመለከቱት አሊፍ ተብሎ ከላይ ተጽፏል። ባ ተብሎ በቀይ ተላይ ተጽፏል። ታ ተብሎ በቀይ ተላይ ተጽፏል። ሳ ተብሎ በቀይ ተላይ ተጽፏል። ከላይ የተጻፈው በቀይ ነገር የተጻፈው ማለት ነው በዝርዝር የምንመለከት ይሆናል። ስማቸው ነውና ስማቸውን ማወቅ ያስፈልጋል ማለት ነው። በቁርአን አቀራር ሳይሆን በቃይዳ አቀራር ነው። በስማቸው ነው እዚህ ቦታ ላይ የሚቀሩት ማለት ነው። ምክንያቱም በቁርአን አቀራርና አሁን ለምሳሌ ባ ነው በቃይዳ አቀራር በቁርአን አቀራር በሳይሆን ባ ብለን ነው መቅራት አለብን። እያንዳንዱ በዝርዝር የምንመለከት ይሆናል ወደፊት ማለት ነው።
ናም ሌላኛው እዚህ ጋር የምንማረው የአረበኛ ፊደላቶች ብዛታቸው ስንት ነው ነው። ብዛታቸው ስንት ነው ነው። ይሄ እንግዲህ ያው ከአሊፍ እስከ ያ ያሉት ብዛታቸው ስንት ነው የሚለውን የቋንቋ ምሁራኖች ማለት ነው ተካልፈዋል፣ ተቃርነዋል ማለት ነው። 28 ያሉ አሉ፣ 29 ያሉ አሉ። 28 ያሉትም ምክንያት አላቸው፣ ምክንያት አስቀምጠዋል። 29 ያሉትንም ምክንያት አስቀምጠዋል ማለት ነው። 28 ያሉት እንግዲህ ኸሊል ኢብኑ አህመድ ይባላሉ። ሽቦይሄ አስተማሪ ማለት ነው። የሽቦይሄ አስተማሪ ኸሊል ኢብኑ አህመድ እንግዲህ ለመጀመሪያ ጊዜ መኻሪጀል ሁሩፍን እያስቀመጡ ሸህ ኸሊል ኢብኑ አህመድ ናቸው ማለት ነው። ኸሊል ኢብኑ አህመድን ተማሪያቸው ሽቦይሄ ሲያደንቃቸው ዛቀል ሁሩፍ ፊደላቶችን ቀምሰዋቸዋል ይላቸዋል። ፊደላቶችን ቀምሰዋቸዋል ይላል። ይህንን ያለበት ምክንያት እያንዳንዱ ፊደል ከመውጫ ቦታ ፈትሸው አውጥተውታል። ፈትሸው መውጫ ቦታውን እያንዳንዱ ፊደል አስቀምጠዋል ማለቱ ነው። እና የሰው ልጅ በተፈጥሮ የሚቀምሰው ምግብ፣ ውሃ ምናምን ነው። እሱ ግን ሲያደንቃቸው ግን ፊደላቶችን ቀምሰዋቸዋል ይላል። በዚህ የምንማረው ምንድን ነው? አንድ ተማሪ ለአስተማሪው ክብር መስጠት እንዳለበት፣ አስተማሪው ማክበር እንዳለበት፣ መውደድ እንዳለበት እንማራለን ማለት ነው። ከዚህ ትምህርት ማለት ነው የሽቦይሄ ንግግር ላይ ማለት ነው። እና ኸሊል ኢብኑ አህመድ 28 ያሉበት ምክንያት አሊፍ እና ሐምዛን አንድ ያድርገው ቆጠሯቸው። አሊፍ በሐምዛ ትነበባለች አሉ። ምክንያቱም አሊፍ የምትቀራው በሐምዛ ነው አሉ። ለምሳሌ ቢስሚላህ ስንል አላህ የሚለውን ቃል ላንብበው ብል አሊፍ ላህ ሳይሆን ምለው አላህ ነው ምለው። ቀጥታ አ ብዬ ነው የማነበው። አሊፍ ላህ ሳይሆን አሊፍ በሐምዛ ነው የምትነበበው። ስለዚህ አሊፍ እና ሐምዛን አንድ አድርገን እንቆጥራቸዋለን እንጂ አሊፍ አታስፈልግም ወይም ሐምዛ አታስፈልግም ብለው አይደለም ማለት ነው። አሊፍ ወደ ሐምዛ ስለምትገባ አሊፍ ላህ ሳይማል አሊፍ ላህ፣ አሊፍ ራሕማን፣ አሊፍ ራሒም ሳይሆን የሚባለው አላህ አራሕማን አራሒም ብለን አ ብለን ስለሆነ ምንቀራት አሊፍን ማለት ነው። በሐምዛ ስለሆነ ምንቀራት አሊፍን በሐምዛ ስለሆነ ምንቀራት ማለት ነው። አሊፍ ወደ ሐምዛ ትገባለችና የአረበኛ ፊደላቶች 28 ናቸው አሉ ማለት ነው። አሊፍና ሐምዛ አንድ ጋር አድርገው ስንቆጥራቸው ስንት ይሆናሉ? 28 ይሆናሉ ማለት ነው። ሽቦይሄ ግን የእሳቸው የኸሊል ኢብኑ አህመድ ተማሪ ሆኖ ሽቦይሄ 29 ናቸው ይላል ማለት ነው። ሽቦይሄም 29 ያለበትን ምክንያት የራሱን ምክንያት አስቀምጧል ማለት ሽቦይሄ 29 ያለበትን ምክንያት አስቀምጧል። 29 ያለበትን ምክንያት ሽቦይሄ 29 ያለበት ምክንያት አሊፍና ሐምዛ አጻጻፋቸው ይለያያል። አሊፍ እንግዲህ እንደምትመለከቷት አንድ ቁጥር ነች፣ የቆመች ነገር ነች ማለት ነው። አንድ የቆመች ብቻ ነች ማለት ነው አሊፍ አጻጻፏ ማለት ነው። ሐምዛ ግን አራት አይነት አጻጻፍ አላት ማለት ነው። ላሳያችሁ። እዚህ ጋ እንደምትመለከቱት አሊፍ እንግዲህ አንድ ብቻ ነው፣ አንድ ቁጥር ነበረች። እዚህ ጋ ግን እንደምትመለከቱት አሊፍ ሐምዛ በአራት አይነት አጻጻፍ ሆና ተጽፋ ትመጣለች። ዋው ላይ ተቀምጣ ትመጣለች። አሊፍ ላይ የው እንደዚህ ሁና ተታች ከላይ ሁና ተቀምጣ ትመጣለች። ያ ላይ ተቀምጣ ትመጣለች። ሐምዛ ብቻዋን ተጽፋ ትመጣለች። አራት አይነት አጻጻፍ አላት ማለት ነው። ማን? ሐምዛ። አሊፍ ግን አንድ አይነት አጻጻፍ ብቻ ነው ያላት። ስለዚህ የመጀመሪያው አሊፍና ሐምዛ አጻጻፋቸው ተለያየ ማለት ነው። አጻጻፋቸው ስለተለያየ ለየብቻ አሊፍን ለብቻ ሐምዛን ለብቻ ነው የምንቆጥራቸው ማለት ነው። ሌላኛው መውጫ ቦታቸው ይለያያል። እሱንም ላሳይ። የሐምዛ መውጫ ቦታ እንግዲህ እንደምትመለከቱት አቅሰል ሐልቅ ይባላል። የጉሮሯችን የመጨረሻ ክፍል ከደረታችን ከፍ ብሎ አለው ጉሮሯችን ላይ የምትወጣ ናት ሐምዛ ማለት ነው። ሐምዛ የምትወጣው እዚህ ቦታ ሲሆን አሊፍ ደግሞ መውጫ ቦታዋ ጀውፍ ይባላል። ላሳይ። አሊፍ ደግሞ ካፋችን ጀምሮ እስከ ጉሮሯችን መጨረሻ ክፍል ይሄ ባዶ ስርፋ በአረንጓዴ ያደረኩት ባዶ ማለት ነው። ከአቅሰል ሐልቅ ከሐምዛ መምጫው ጀምሮ እስከ አፋችን ድረስ ባለው ባዶ ስርፋ አሊፍ ትወጣለች ማለት ነው። ስለዚህ አንደኛ አጻጻፋቸው ተለያየ፣ ሁለተኛ መውጫ ቦታቸው ስለተለያየ አሊፍን ለብቻዋ ነው የምንቆጥራት፣ ሐምዛን ለብቻዋ ነው የምንቆጥራት አሉና 29 ናቸው ብለው ሽቦይሄም ምክንያታቸውን አስቀመጡ ማለት ነው። እኛም 29 ያሉትን የሽቦይሄን ነው የምንመለከተው ማለት 29 ያሉትን የሽቦይሄን 29 ፊደላቶች እያንዳንዳቸውን የምንመለከት ይሆናል ማለት ነው። ኸሊል ኢብኑ አህመድ ራሱ ሐምዛ ወደ አሊፍ ወደ ሐምዛ ትገባለች እንጂ አሊፍ አታስፈልግም ትጣላለች ብለው አይደለም። የምታውቁት ነገር ማለት ነው። 28 ያሉበት ምክንያት ማለት ነው። ኸሊል ኢብኑ አህመድ ያሉት ማለት ነው። ሽቦይሄ መውጫ ቦታቸውና አጻጻፋቸው ስለሚላይ 29 ናቸው ብለዋል ማለት ነው። በቀጣይ የምንማረው ስለ ሲፈተል ሁሩፍ ይሆናል። ሲፈተል ሁሩፍ በሁለት ይከፈላል። እንግዲህ ሲፈተል ሁሩፍ በቀጣይ የምንመለከት የፊደላት ባህሪ እንግዲህ ተቃራኒ ያላቸው እና ተቃራኒ ያላቸው ተብሎ በሁለት ይከፈላል። በቀጣይ ቪዲዮ የምንመለከት ይሆናል። በቀጣይ ቪዲዮ እስከምንገናኝ ድረስ ፎሎው፣ ኮፒ ሊንክ እያደረጋችሁ ማለት ነው
ያልደረሳቸው አድርሱ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።